ግን አሁን የበለጸገ ኒውስ የበለጸገ ፍቅር ላይ እንደሆንክ እናውቃለን። ፍቅረኛ እንዳለ ስለ ፍቅረኛ እስቲ ያጫውተን። እንዴት ተገናኛችሁ? ፍቅረኛዬን ሌላ የሷ ጓደኛ ነች አስተዋወቀች። እሰይ እሰይ እንኳን አስተዋወቀቻችሁ። በጣም የታባቱ እሺ በስልክ ነው በቃ ስልክ ለኔ ሰጠችኝ አወራኋት ምናምን። የደብረ ማርቆስ ልጅ ነችና ደብረ ማርቆስ ነበረች። በቃ ከዛ አወራን ምናምን 2011 ላይ ምናምን አወራን በደንብ አወራን። ከዛ አመት በፊት ያወራን ከዛ ቆም እሺ የሆነ ተመቻቸን። ከዛ ግን ያው ሩቅም ነው እንትንም አይደለም ቆመ ማለት ሎንግ ዲስታንስ ስለሆነ ሎንግ ዲስታንስ ነው እንትን አልሆነም። ማን 6 ዜና ይጻፍልህ? እሺ አስበው ስራን ያዝነው እዚህ ጋር ማን ይባክናል። ከዛ በኋላ ከ2 አመት በፊት አሁን ሁለተኛ አመት እየሆነ ነው። እሺ ከዛ በኋላ ያኔ የጀመርነውን አደስ ነው ማለት ነው። ያኔ በርቀት የጀመርነውን እሷም መጣች ወደዚህ። ከዛ ስራዋንም ሺፍት አድርጋ እዚህ ስራ መስራት ጀመረች። እዛ አካባቢ ትንሽ የሰላም ጉዳይ ምናምን ስለነበረ ሙሉ በሙሉ ሺፍት አድርጋ እዚህ ሱቅ ዲዛይነር ነችና እሺ ሱቋን እዚሁ ከፍታ መስራት ጀመረች ማለት ነው። ስለዚህ አሁን አብረን ነን። አንተ ጓደኞች ሰው ያጣብሳሉ። ምን እያደረግን ነው እኛ? እንደምትሰሩት ለአንተ ነው ጥያቄው። ባይዘው ምን ሊዮኒን አጣብሰው እንጂ ምንድነው? ኧረ ቁማችሁ ቅርቡ ስትፈልጉ ይቅርታ እኔ ቆሜ አልቀረሁም። ዮናታን ነው ወሮት እኔ በጣም ቆሜ ልቀርቻለሁ። ካረዳችን ተመልካቾቻችን 15 አመታት ፈልጉለት አይ ኦኬ ነው ኧረ ይቻላል። ባይዘው እዲም ግብግብ እየደወላችሁ እየጻፋችሁ ብዙ ነው እንዲገቡ የፈለከው ምን ብዙ ናቸው እንዴ? አዎ ይምረጣ እንዴ? ሲንግል አይደል እንዴ? ይምረጥ እንጂ መብቱ ነው። አንዴ በጣም ሲንግል ነኝ። ደሞ ማለት በጣም ሲንግል ነኝ። ደስታ ተሰማ ደሞ በቅርቡ ስለሚያሸንፍ የቲክቶክ ክሬቲቭ አዋርድ ሽልማት ስላለው እዛ ጋር ደግሞ ሸጎጥ ይዛ የምትሄደው ያስፈልጋል። ዴት ያስፈልገዋል። ልጅ መውጣት ሊጀምር ነው።